አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዲሁም ለመጀመሪያ ጊዜ ወደዚህ ቻናል የመጣችሁ እንኳን ደህና መጣችሁ እያልኩኝ ዛሬ ደግሞ በጣም ቆንጆ የሆነ ኬክ የሚያስንቅ ጣፋጭ ዳቦ ነው ይዤላችሁ የመጣሁት። ለተለያየ አይነት ፕሮግራም ብንሰራው እንዲሁም ደግሞ ሁሌ ኬክ ብቻ ከመስራት አንዳንዴ እንደዚህ አይነት ዳቦዎችን ጣፋጭ ዳቦዎችን ብንሰራቸው በጣም ለተለያየ ፕሮግራም የሚሆኑ ናቸው። ወደ ስራውን ንግባ። ስራውን ስጀምር 3 እንቁላል ነው የተጠቀምኩት። አንደኛውን አስኳል አስቀረዋለሁኝ ከላይ በኋላ ስለምቀባው 2 እንቁላልና አንድ ውሃውን ክፍል ነው የተጠቀምኩት ማለት ነው። በዚህ መልኩ ብጫውን ክፍል ካስቀረሁኝ በኋላ ሱካር ግማሽ ካፕ ጨምሬያለሁኝ። ከዛ ጨው በሻይ ማንኪያ፣ ቫኒላም በሻይ ማንኪያ ግማሽ እና አቼቶ በክዳኑ ግማሽ ጨምሬያለሁኝ። እንዲሁም ደግሞ አንድ መካከለኛ ሲኒ ዘይት ጨምሬያለሁኝ። የተወሰነ እንደዚህ እሱን ካዋሃድኩት በኋላ ወተት አንድ የውሃ ብርጭቆ ነው የምጠቀመው። በወተት ብቻ ነው የምናቦካው። ለብ ያለ ወተት ቢሆን ጥሩ ነው፣ በጣም ትኩስ እንዳይሆን፣ ለብ ከቅዝቃዜ ወጣ ያለ። ከዛ አንድ የሾርባ ማንኪያ ደግሞ እርሾ ተጠቅሜያለሁኝ። እንግዲህ በደንብ ካዋሃድኩት በኋላ ዱቄት ነው የምጨምረው። ዱቄት በውሃ ብርጭቆ ነው የተጠቀምኩት፣ ወተቱን በለካሁበት ማለት ነው። 4 ኩባያ ተጠቅሜያለሁኝ። ከዛ በማንኪያ ደግሞ በሻይ ማንኪያ ደግሞ ትንሽ ፓውደር ተጠቅሜያለሁ፣ ፒኪንግ ፓውደር የተወሰነ እንደዚህ በማንኪያ ካያያዝኩት በኋላ በእጄ ነው የማቦካው። ሊጡ ትንሽ ቀጠን ስላለ ግማሽ ብርጭቆ ጨምሬያለሁኝ። ከግማስም አነስ ያለን የጨመርኩት ዱቄቱን። ከዛ በደንብ እናሸዋለን። ለስላሳ ነው መሆን ያለበት፣ ደረቅ ሊጥ መሆን የለበትም። ከዛ የገበታ ቂቤ ወይንም የአትክልት ቂቤ 1 ማንኪያ ጨምሬያለሁኝ። እሱን እንግዲህ በደንብ እናሸዋለን። ሊጥ ምን ጊዜም በደንብ ሲታሽ ውጤቱ በኋላ ቆንጆ ይሆናል። ስለዚህ ከካሜራ ጀርባ በደንብ አሽቸዋለሁኝ። ይሄን ያህል ሲሆን ይበቃዋል። እንደምትመለከቱት ሊጡ በጣም ለስላሳ ነው። እንደዚህ ሳብ ስናደርገው በእጃችን ሳብ በሚል ቆንጆ ለስላሳ ሊጥ መሆን አለበት። ለምን ዳቦ ነው እና የሚያሳምረው የሊጡ መጠን ነው። እንደዚህ ለስላሴው በዚህ መጠን መሆን አለበት። ከዛ ይሄንን ጥቅልል አድርጌ ላስኪት አልብሼ ለ40 ደቂቃ አቆየዋለሁኝ። እንደ አካባቢያችሁ ሙቀት ነው እንግዲህ። እንደዚህ ላስኪትም ጨርቅም አልብሼ እኔ ሞቅ እንዲለው አቆይቼው ከ40 ደቂቃ በኋላ ደግሞ በዚህ መልኩ ከፋፍለዋለሁኝ። 2 አይነት ዳቦ ነው የምንሰራው። ግማሹን በዚህ መልኩ ነው የማዘጋጀው። እንደዚች መሀሏ ክፍት የሆነችዋን ፓትራን የተጠቀምኩት። እንደዚህ ጠፍጠፍ እያረኩኝ ውስጡ የተለያየ ነገር መጨመር ትችላላችሁ። እኔ ግን ምንም አልጨመርኩም። ያው ክፍት እንዲል እንደዚህ አድርገን ስንጠቀልለው ውስጡ ክፍት ሆኖ በጣም ቆንጆ ይሆናል የዳቦ ይዘቱ። እንደዚህ አድርጌ ጨርቅ አልብሼ ኩፍ እስከሚል በድጋሚ ትቼዋለሁኝ። ሌላኛውን ደግሞ ግማሹን ሊጥ ደግሞ በዚህ መልኩ ከፋፍየዋለሁኝ። እንግዲህ በእናንተ በምትፈልጉት መጠን መቆራረጥ ትችላላችሁ። እኔ ግን አነስ አድርጌ ነው የቆራረጥኩት። ተለቅ ይበል ካላችሁም ደግሞ በዚሁ ሳይዝ ተለቅ አድርጋችሁ ተለቅ ያለ ማድረግ ትችላላችሁ። ግን ይሄ ቆንጆ ነው። እኔ ቆንጆ ሆኖ ወጥቶልኛል። ከዛ እንደዚህ እየጠቀለልኩ እንግዲህ የዚህን አይነት ቅርጽ ሰጥቼዋለሁኝ። ይህም በጣም ቆንጆ ነው። በ2 አይነት ነው የሰራሁት። እንግዲህ እናንተ በፈለጋችሁት በአንዱም አይነት መጠቀም ትችላላችሁ። እንደኔ ደግሞ በ2 አይነት ከፈለጋችሁ በእንደዚህ ብትሰሩት በጣም ቆንጆ ነው። በዚህ መልኩ እኔ አዘጋጅቼ ጨርሼ ይሄኛውንም ለ20 ደቂቃ ሁለቱንም ጨርቅ አልብሼ አቆየዋለሁኝ። ከ20 እስከ 15 ደቂቃ ከኩፍ ካለ በኋላ እቃው ላይ ደግሞ እንቁላልና ወተት እንደገና ትንሽዬ አቼቶ አድርጌበት እንደዚህ ከላይ ቀባዋለሁኝ። አቼቶ ማድረጋችን ሽታውን የእንቁላሉን ሽታ ይሸፍንልናል፣ እንዲሁም ደግሞ ከለሩንም ያሳምረዋል። እንዲህ አይነት የሚቀቡ እንቁላል የሚቀቡ ነገሮችን አቼቶ ብናደርግ ምርጥ ነው። ከላይ ደግሞ ለውዝ ነስንሼበታለሁኝ። እንደ ምርጫችሁ እንግዲህ ከላይ ጥቁር አዝሙድም ሰሊጥም እንደገና ደግሞ የተለያየ አይነት የለውዝ አይነቶች አሉ። እነሱንም መጠቀም ትችላላችሁ ከላይ ለመነስነስ። ይህንንም እንቁላል ከላይ ቀብቼ እንደዚህ ሱካር ነው የነሰነስኩት። አንኳር ስኳር ነው እዚህ ጋር የነሰነስኩት። የተወሰነውን እንደዚህ በአንኳር ስኳር አስገባዋለሁኝ። ከዛ እንደ መጋገሪያችን አይነት ቤቱን መጀመሪያ አሙቀን መጋገሪያችንን ሞቅ አድርገን አብስለን እናወጣዋለን። በስሎ ሲወጣ ደግሞ ለትንሽ ደቂቃዎች እንደዚህ ጨርቅ አልብሰን እናቆየዋለን። ከዛ ይህን ይመስላል እንግዲህ ተመልካቾቼ፣ የዛሬ ስራዬ ይህን መስሎ ወጥቶልኛል። በጣም ቆንጆ ለተለያየ አይነት ፕሮግራም እንዲሁም ደግሞ ልጆች ቤት አይደሉ ክረምት አይደለ ብንሰራላቸው በጣም ይወዱታል። ልጅም አዋቂም የሚወደው በጣም ቆንጆ አይነት የዳቦ አሰራር ነው።
ይህን ይመስላል። ውስጡ ራሱ ሲከፈት በጣም ቆንጆ ነው። ክፍትፍት ብሎ ኬክን ያስንቃል። በእውነት ሞክሩት፣ ትወዱታላችሁ። አንኳር ስኳር የለቀለኩት ደግሞ ይህን ይመስላል። ሌላኛውን ደግሞ ደቃቅ ስኳር ከላይ እንዲመንስነስ ትችላላችሁ። ይህን ይመስላል እንግዲህ የዛሬ ስራዬን ከወደዳችሁት ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ኮሜንታችሁን አስቀምጡልኝ። አዳዲሶች ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ጥሩ ጥሩ ነገሮችን እንማማርበታለን። በቀጣይ ስራ በቀጣይ ቪዲዮ እስክንገናኝ ድረስ ስለተከታተላችሁኝ ከልብ እያመሰገንኩኝ ሰላም ሁኑልኝ።